ሰላም ውድ የላኪ ፋሚሊ ቤተሰቦች እንደምን አላችሁ? ዛሬ ደግሞ ለተለመደው ፓርት 2 ታላ ፓርቲ ላይ እንዴት አደርገን ታስኮችን መስራት እንችላለን፣ እንዴትስ ቬሪፋይ እናደርጋለን የሚለውን አብረን የምናየው ይሆናል። እስከ መጨረሻው ድረስ ተከታተሉኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ የሆኑ መልካም ቆይታ። ኦኬ አሁን ቀጥታ ወደ ፕሮሰሱ እንሄዳለን ማለት ነው። በመጀመሪያ ወደ ታላ ፓርቲ እንገባለን። ታላ ፓርቲ ላይ ስንገባ በዚህ መልኩ እናገኘዋለን። የመጀመሪያውን ፊውቸር ማለት ነው። ከዛ ሚ ወደሚለው እንሄዳለን። ልክ ወደዚህ ጋር ስንመጣ እዚች ጋር ታስክ የምትላለች እሷን አንድ ጊዜ ክሊክ እናደርጋለን። እዚህ ጋራ በዚህ መልኩ ያመጣልናል ማለት ነው። ስለነዚህ ታስኮች ማብራሪያ እንዴት ይሰራሉ የሚለውን በቀጣይ ቪዲዮ እንሰራላችሁ ይሆናል። አሁን ቬሪፋይ እናደርጋለን ማለት ነው። እዚች ጋራ ቬሪፋይ እንምትለው አንድ ጊዜ ክሊክ እናደርጋለን። ፎቶአችንን እናስገባለን ማለት ነው። ሰልፊ ወዲያውኑ ነው እዛው ሆነን ነው የምንነሳው። ከዛ ቀጣይ ላይ ደግሞ ስታርት እንለውና ፊታችንን እያንቀሳቀስን ማለት ነው ሙቭ እናደርጋለን ወደ ግራ ወደ ቀኝ። ያኔ ይቀበለናል። ሰክሰስፉል ሲለን ኮንፊርም እንለዋለን። ኮንፊርም ካልነው በኋላ ታስካችንን መስራት እንጀምራለን ማለት ነው። ያው እንደምታዩት እንግዲህ የአንድ ሰዓቱን ጨርሼ 10,000 ክሌም አድርጌያለሁ፣ 10,000 ሪሲቭ አድርጌያለሁ ማለት ነው። እና እነዚህ ከስር ያሉት ታስኮች እንዴት ይሰራሉ የሚለውም ፓርት 3 ላይ የምሰራላችሁ ይሆናል ማለት ነው። ቀጣይ ስለምን እንስራላችሁ። ኦኬ ታስካችንን ከጨረስን በኋላ ቬሪፋይ አድርገን ታስክ የሳምንታዊ ታስካችንን ከጨረስን በኋላ ምን እንሰራለን፣ ምንድነውስ ማድረግ ያለብን የሚለውን ስቴፕ በስቴፕ ቀጣይ ቪዲዮ ላይ የምሰራላችሁ ይሆናል። ስለ ታስክ ሴንተር እና ኤጀንሲ ሴንተር ምንድናቸው፣ እንዴት ነው አጠቃቀማቸው፣ ሆስት ነው ወይስ ኤጀንቱንም ብንሰራ የተሻለ እናገኛለን የሚለውን ሙሉ በሙሉ ጥቅምና ጉዳታቸውን ስቴፕ በስቴፕ ማሳያችሁ ይሆናል። ቀጣይ ቪዲዮ ለማግኘት ደግሞ ሰብስክራይብ ማድረጉ እንዳይረሳ። ኤጀንሲ ሴንተር እና ሆስት ሴንተር ምን ይለያያቸዋል፣ ፋሚሊስ ምንድነው፣ እንዴት ነው ቲማችንን ቢልድ ማድረግ የምንችለው የሚለውን ሙሉ ማብራሪያውን ቀጣይ ቪዲዮ ላይ ጠብቁኝ። ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ መልካም ቆይታ። ስራውን ለመጀመር የምትፈልጉ ባዮ ላይ ባስቀመጥኩት ወይም ደግሞ እዚህ ጋር ባለው ቴሌግራም ቻናል ላይ ታገኙታላችሁ ማለት ነው። መልካም ጊዜ